ሰው ሆኖ መፈጠር ብቻውን ክብር በነበረበት ዓለም ጥቁር ሆኖ መገኘት ግን መከራ የሆነባቸው የጨለማ ዘመናት ነበሩ። ነገር ግን ያ የደምና የእንባ ታሪክ ዛሬ ለደረስንበት የሞራል ልዕልና መሰረት ሆኗል። ጥቁርነት ክብር ነው ብለው በአደባባይ የወጡ ጀግኖች እነማን ናቸው? ለምንስ የካቲት ወር ለዚህ ታላቅ ክብር ተመረጠች? የኢትዮጵያ ድል በዚህ ዓለም አቀፍ ትግል ውስጥ ያለው ስፍራ ምንድን ነው? ዛሬ የጥቁር ሕዝቦችን የነፃነት ጉዞ እንፈትሻለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የካቲት የጥቁር ሕዝቦች የክብርና የነፃነት ቀንዲል። ሰው ሆኖ መፈጠር ብቻውን ክብር በነበረበት ዓለም ጥቁር ሆኖ መገኘት ግን መከራ የሆነባቸው፣ ሰብአዊነት በቀለም ሚዛን የሚሰፈርባቸው የጨለማ ዘመናት ነበሩ። እንደ ሰው መታየት ተከልክለው ነፃነታቸው በሰንሰለት ታስሮ መብታቸው በግፍ ተረግጦ የኖሩ የጥቁር ሕዝቦች ታሪክ በደምና በእንባ የተጻፈ ቢሆንም ያ ያሳለፉት መከራ ግን ዛሬ ለደረሱበት የሞራል ልዕልና መሰረት ሆኗል። ዛሬም ዓለም ላይ የዘርና የቀለም መድሎ ፍጻሜውን ባያገኝም ጥቁርነት ክብር ነው ብለው አደባባይ የወጡ ቆራጥ ኢትዮጵያውያንና አፍሪካ አሜሪካውያን የከፈሉት ዋጋ የዛሬውን የነፃነት ቀንዲል አብርቷል። ይህንን ታሪክ ለመዘከር ደግሞ ወርሃ የካቲት ልዩ ስፍራ አላት። እንደ ኢሮፓያን አቆጣጠር በ1915 የታሪክ ምሁሩ ዶክተር ካርተር ጁድሰን የጥቁሮችን ታሪክ ለማጥናት ማህበር ሲመሰርቱ አንድ ጽኑ ዓላማ ነበራቸው፤ የጥቁር ሕዝቦችን አሻራ ከመረሳት ማዳን። ማህበሩ አሶሲዬሽን ፎር ዘ ስተዲ ኦፍ አፍሪካ አሜሪካን ላይፍ ኤንድ ሂስትሪ ይባላል። ይህ ማህበር የጥቁሮች ታሪክ ወር እንዲወለድና ዛሬ ላለንበት ደረጃ እንዲበቃ ያደረገ ዋነኛው ተቋም ነው። የተመሰረተው እንደ ኢሮፓያን አቆጣጠር መስከረም 9 ቀን 1915 ሲሆን በወቅቱ የተቋቋመበት ዋና ዓላማ ጥቁሮች ለሰው ልጅ ስልጣኔና ለታሪክ ያበረከቱት አስተዋጽኦ ሆን ተብሎ ተደብቆ ስለነበር ያንን የታሪክ ክር ፈልፍሎ ለማውጣትና ለዓለም ለማሳወቅ ነው። ዶክተር ጁድሰን እንዲህ ይሉ ነበር: ታሪክ የሌለው ሕዝብ፣ ወግና ልማድ የሌለው ሕዝብ በዓለም ፊት ዋጋ የሌለው ሆኖ ይታያል። ይህንን አስተሳሰብ ለመለወጥ መጀመሪያ እንደ ኢሮፓያን አቆጣጠር በ1926 የጥቁሮች ታሪክ ሳምንት ብለው ጀመሩት። በኋላ ላይ ግን ትግሉና ጥናቱ እየሰፋ መጥቶ በ1976 ከሳምንት ወደ ወር እንዲያድግና በ38ኛው የአሜሪካ ፕሬዝዳንት ጀራልድ ፎርድ ይፋዊ እውቅናን አገኘ። እዚህ ላይ ከ12 ወራት መካከል ለምን የካቲት ሊመረጥ ቻለ የሚለው ጥያቄ መሰረታዊ የታሪክ ምላሽ አለው። ምርጫው ድንገታዊ ሳይሆን በሁለት ታላላቅ ግለሰቦች የልደት ቀን ላይ የተመሰረተ ነው። አብርሃም ሊንከን እንደ ኢሮፓያን አቆጣጠር የካቲት 12 የተወለዱት ሊንከን ባርነትን በሕግ ያገደውን የነፃነት አዋጅ በማውጣታቸው በጥቁሮች ዘንድ እንደ ትልቅ ባለውለታ ይታያሉ። ፍሬድሪክ ዳግላስ እንደ ኢሮፓያን አቆጣጠር የካቲት 14 የሚከበረው የዚህ ታላቅ ሰው ልደት ነው። ዳግላስ ራሱ ከጦርነት አምልጦ በጥበቡና በንግግር ችሎታው ባርነትን የተፋለመ፣ ጥቁሮች ራሳቸውን መከላከልና መማር እንዳለባቸው ያስተማረ የቁርጥ ቀን ልጅ ነው። ዳግላስ ባርነትን ለመገርሰስ የግድ ሰይፍ አያስፈልግም፣ የላቀ ዕውቀትና ብር ይበቃል የሚለውን እውነት ለዓለም ያስመሰከረ ጀግና ነው። በባርነት ውስጥ ተወልዶ ማንበብና መጻፍን በድብቅ የተማረ ሰው ነው። እንደ ኢሮፓያን አቆጣጠር በ1838 ከባርነት አምልጦ ወደ ሰሜን አሜሪካ ከሄደ በኋላ ድምፅ ለሌላቸው በቢሊዮን ለሚቆጠሩ ጥቁሮች ድምፅ ሆነ። በወቅቱ የነበሩ የባርነት ደጋፊዎች ጥቁሮች በራሳቸው የማሰብና የመናገር ብቃት የላቸውም የሚለውን የሐሳብ ፕሮፓጋንዳ በተግባር አፈረሰው። 3 የህይወት ታሪክ መጽሐፍትን የጻፈ ሲሆን ዘ ኖርዝ ስታር የተሰኘ የራሱ ጋዜጣ በማቋቋም ባርነትን በብሩ ተዋግቷል። በባርነት ውስጥ እንደመወለዱ ትክክለኛ የልደት ቀኑ ባይታወቅም ለራሱ የካቲት 14ን የመረጠው በዚያ ቀን እናቱ ሊትል ቫላንቴን ብላ ትጠራው ስለነበር ነው። ዛሬም ይህ ቀን የሱን ብርታት ለማስታወስ ይከበራል። እነዚህ ሁለት ሰዎች ለሰው ልጅ እኩልነት የጣሉት መሰረት ዛሬም ድረስ የካቲትን ወር የነፃነት ምልክት ያደርገዋል። በዚህ የትግል ጉዞ ውስጥ ስማቸው በወርቅ ቀለም የተጻፉ ጀግኖች አሉ።
የእኩልነት ባለህልሙ ዶክተር ማርቲን ሉተር ኪንግ ጁኒየር በሰላማዊ ሰልፍና በንግግር ሲታገሉ፣ ቱርጉድ ማርሻል ደግሞ በህግ መጽሐፍትና በክርክር ይፋለሙ ነበር። ማርሻል ፍትህ የሚገኘው በህግ የበላይነት ነው ብለው ያምኑ ስለነበር አድሏዊ የሆኑ ህጎችን አንድ በአንድ በመቃወም የዜግነት መብቶች እንዲከበሩ አድርገዋል። ታሪካዊ ስብራት የሚጠገነው በጀግንነትም ጭምር ነው። ሮዛ ፓርክስ እንደ አውሮፓውያን አቆጣጠር በ1955 በአውቶቡስ ውስጥ ለነጭ ወንበሯን እንድትለቅ ስትታዘዝ አልነሳም በማለት የአድሎ ግንብን ያፈረሰች ጽኑ ሴት ናት። ሜይ ጄምሰን እንደ አውሮፓውያን አቆጣጠር በ1992 በመንኮራኩር ወደ ጠፈር የተጓዘችው የመጀመሪያዋ አፍሪካ አሜሪካዊት ስትሆን ጥቁርነት ከመሬት ስበት በላይ እስከ ጠፈር ድረስ የመነጠቅ አቅም እንዳለው ለዓለም አሳይታለች። ስለ ጥቁሮች ታሪክ ወርሃ የካቲት ሲነሳ የኢትዮጵያን ስም ሳያነሱ ማለፍ ኢፍትሃዊ ነው። በተለይም የካቲት ወር ለኢትዮጵያውያንም የድል ወር ናት። እንደ አውሮፓውያን አቆጣጠር በ1896 የካቲት 23 የተገኘው የአድዋ ድል በመላው ዓለም ለሚገኙ ጥቁር ሕዝቦች ነጭን ማሸነፍ ይቻላል፣ ጥቁርነት ነፃነት ነው የሚል ታላቅ የምስራች ያበሰረ ነበር። ብዙዎች የአፍሪካ አሜሪካውያን የነፃነት ታጋዮች ኢትዮጵያን እንደ ተስፋ ምድርና እንደ ኩራት ምንጭ ያዩዋት ነበር። ዛሬም ድረስ የካቲት ለአሜሪካና ለካናዳ የጥቁሮች የታሪክ ወር ሆነው ይከበራሉ። ዛሬም ቢሆን ፍጹም የሆነ እኩልነት በሌለባት ዓለም ውስጥ ሰዎች ቢኖሩም የካቲት ወር ሲጠባ ግን ብሶት የወለዳቸው ቆራጥ ታጋዮች የከፈሉት ዋጋ በታላቅ ክብር ይታወሳል። ይህ ወር ስለ ጥቁሮች ታሪክ ብቻ ሳይሆን ስለ ሰው ልጅ ክብርና ሰብአዊነት የሚነገርበት ወር ነው። ሰዎች ሰው በመሆናቸው ብቻ የሚከበሩበት፣ በቀለማቸው ሳይሆን በባህሪያቸውና በችሎታቸው የሚመዘኑበት ዓለም እንዲፈጠር የነፃነት ትግሉ ይቀጥላል። የጀግኖች ታሪክ ለዘላለም ይኖራል። ዛሬም ድረስ የጥቁሮችን ታሪክ ጠብቆ በማቆየትና ለትውልድ በማስተላለፍ ረገድ እንደ ትልቅ የምርምር ማዕከል የሚያገለግለው የአፍሪካ አሜሪካውያን ሕይወትና የታሪክ ጥናት ማህበር ለዚህ ሁሉ መነሻ የሆነን ትልቅ ተቋም ነው። በማህበራዊ የትስስር ገጾች የሚገኙ የታሪክ ድርሳናትን በምንጭነት ተጠቅመናል። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።